ኦኬ በዚህ ቪዲዮ ደግሞ የምናየው ከዚህ በፊት በነበሩት ቪዲዮዎች እንዳየነው አዲስ ጆብ ምንም ስታርት ላልተደረገ ጆብ እንዴት ሎግሺት አፕሎድ እናደርጋለን የሚለው ነው። በዚህ ኬዝ አሁን የምናየው ጆቡ ኦልሬዲ ስታርት ተደርጓል። ከዚህ በፊት ሎግሺት ልክ ያውቃለሁ ለዚህ ስራ እንደምታዩት የ20 ምናምን ቀን የ22 ቀን ስራ ነው። የሆነ ጊዜ ደግሞ ሜቢ ወር ሞልቶ ሌላ ጊዜ ሎግሺት አስገቡ ስንባል እንዴት አፕሎድ እናደርጋለን የሚለውን እናያለን። ይሄኛውን ጆቡን እነካለን። እዚህ ጋር እንደምታዩት ኢን ፕሮግረስ ይላል ማለትም ስራው ኦልሬዲ ተጀምሯል የሚለውን ነው። ቪው ብትለዋን ከስር በተኗን እንነካለን። እሱን ከነካን በኋላ ልክ ጠዋት ላይ ልክ እንደዚሁ እንደተባለው ጠዋት ላይ ስራ ከመጀመራችን በፊት የቱ ጋር እንዳነሳ ነው እቃውን ወይም ደግሞ ሰውን ከሆነ የቱ ጋር እንዳነሳ ነው እዚህ ጋር እናስቀምጣለን። ያነሳንበት ቦታ ሜቢ መርካቶ ከሆነ መርካቶ ብለን እንጽፋለን። ኦዶሜትር ሪዲንጉን ስንት ኪሎ ሜትር እንደተነዳ እዚህ ጋር እንጽፋለን ማለት ነው። ኦዶሜትር ሪዲንጉ ሜቢ 91,308 ሊሆን ይችላል። እንደዛ ብለን እንጽፋለን ማለት ነው። ከዛ ኦዶሜትር ፎቶ አስገቡ ይለናል። ኦዶሜትር ፎቶ ከዳሽቦርዳችን ላይ የኦዶሜትሩን ፎቶ አንስተን እንደዚህ እናስገባለን ማለት ነው። አሁን በቀላሉ ስራችንን ጀመርን ማለት ነው። ጠዋት ስራውን ማከናወን ጀምረናል። ወደ ምንፈልግበት ቦታ እንሄዳለን ማለት ነው። ወደ ተላክንበት ቦታ ከሄድን በኋላ ልክ ስናወርደው ኤንድ ዴይ የምትለውን እዚህ ጋር እንደምታዩት እንነካታለን። የት ቦታ ወረዳችሁት ይለናል። ያወረድንበት ቦታ አሁንም ስቲል ጆቡ ወደ ቀብሪ ዳር ስለሚል ቀብሪ ዳር ብለን እንጽፋለን። ኦዶሜትር ሪዲንጉ መጨረሻ ላይ መኪናው ሰውየውን ስናወርደው ወይም እቃውን ስናወርደው ያለውን ኦዶሜትር ሪዲንግ እናስገባለን። ያለው የኔ ጋር ያለው ዳሽቦርድ የሚያሳየው እንደዚህ ነው። ኦዶሜትር ፎቶ አስገባ ይለኛል። ኦዶሜትሪን ፎቶ አነሳለሁ። ከዛ ሎግሺትም አፕሎድ አድርግ ይለኛል። ሎግሺትም ደግሞ አንድ የሎግሺቷን ወረቀቷን የተፈረመባትን እንደዚህ ፎቶ አንስተን ራይት እንላለን። ከዛ ኤንድ ቱዴይ የምትለውን እዚህ ጋር እሷን እነካለን ማለት ነው። ኤንድ ቱዴይ ስንል ሎግሺታችንንም የዴሊ ስራዎቻችንም እንደዚህ ያስገባልናል። ሁሉም ነገር በአንዴ እንደዚህ በቀላሉ መጨረስ እንችላለን ማለት ነው። እዚህ ቪዲዮ ላይ ሜቢ ጥያቄ ካላችሁ ወይም ያልተረዳችሁት ነገር ካለ ሌላ ረዘም ያሉ ቪዲዮዎች ሰርተናል። እዛ ላይ ሞር ክሊር የሆኑ ምላሾችን ታገኛላችሁ። ይሄኛው ጀስት ኩዊክሊ እንዴት ሎግሺት አፕሎድ ይደረጋል፣ እንዴት ዴይሊ ስታርት ጆብ ማለት ነው፣ ኤንድ ጆብ ማለት ነው ምናምን የሚሉትን ከላይ በቀላሉ የምናሳይበት ቪዲዮ ነው ማለት ነው። ቴንክ ዩ